በጣም የምወዳቸውን ጓደኞቼንና የልቤ ምላቸውን ሰዎች ዛሬ እቤቴ ልጋብዛቸው ነው። አዲሱ ቤቴን እንዲመርቁና በዛውም ደግሞ ጾም ፍቺም ስለሆነ ቆንጆ ጊዜ እናሳልፋለን ብዬ ነበር ይሄንን ፕሮግራም ያዘጋጀው። ዋንዬ ቀደም ብላ ነበር የመጣችው። እንደምታዩት ስራ ያገዘችኝ ነው። እንደምትመለከቱት ቤቴን ፎ አድርጌዋለሁኝ። በጠዋት ነበር የተነሳሁት። ቤቴን ካጸዳዳው ቆንጆ ካደረኩኝ በኋላ እንግዶቼን ለመቀበል ቄጤማዬን ጉዝጉዝ አድርጌ ቤቱን ፎ አድርጌዋለሁ። እንግዶቼ ደግሞ በጣም ብዙ ስለሆኑ ምግብ ኬተሪንግ ነበር ያዘዝኩት። ቤቴ ውስጥ የሆነ ፕሮግራም ሲኖረኝ ደግሞ ልክ የእናቴን ምግብ አስመስላ የቤት ምግብ የምትሰራልኝ ሁሌም ታውቃላችሁ ቢኤም ኬተሪንግ ነው። እኔ ያዘዝኳት የነበረው ዶሮ፣ ቀይ ወጥ፣ ምንቸት አልጫ፣ ክትፎ፣ አይብ፣ ጎመን፣ የበሰለ ክትፎ ጭምር ነበር። ለ15 ሰው ነበር ያዘዝኩት። ነገር ግን ከ20 ሰው በላይ የሆኑ እንግዶቼን ጥንቅቅ አድርጎ ነበር ያስተናገደ። እንግዶቼ ራሱ ምግቡን በጣም ወደውት በጣም አጣጥመው ነበር የበሉት። የኔ እናት እጅሽ ይባረክ። እናንተ ምንም አይነት ፕሮግራም ካለባችሁ ቢኤም ኬተሪንግን ተመራጭ አድርጎ አካውንቷን ከታች ሜንሽን አድርግላችኋለሁ። በሌላ ቪዲዮ እንገናኛለን። ባይ